የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ በቴህራን በሚገኘው ቢሮአቸው ውስጥ በአሜሪካና በእስራኤል ጥምር ጥቃት መገደላቸው ተረጋግጧል። ይህ ጥቃት ኢራንን ብቻ ሳይሆን መላውን ዓለም አስደንግጧል። እስራኤል የቴህራንን ልብ እየመታው ነው ስትል፣ ኢራን በበኩሏ በአረብ ባህረ ሰላጤ ሀገራት ላይ የአየር ጥቃት መክፈቷን ቀጥላለች። ዱባይ፣ ዶሃና ኩዌት በፍንዳታ እየተናወጡ ነው። ጦርነቱ አድማሱን አስፍቷል። ዛሬ በዚህ ልዩ ትንታኔያችን የካሚኒን ሞት ተከትሎ የሚመጣውን መርዶ፣ የትራምፕን ጠንካራ መግለጫና ዓለም ወዴት እየተጓዘች እንደሆነ በጥልቀት እናያለን። ዜና ኦርቢትን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ከታች ባለው የኮሜንት መስጫ ያጋሩን። ጥቃቱ የተፈጸመው በድንገት ነው። እስራኤል በቴህራን እምብርት የሚገኙ ስትራቴጂካዊ ቦታዎችን ኢላማ አድርጋለች። ነገር ግን የኢራን ምላሽ የፈራነውን እውነታ ይዞ መጥቷል። የኢራን አየር ኃይል በዱባይ፣ በኳታር መዲና ዶሃ፣ በባህሬንና በኩዌት ላይ የሚሳኤል ናዳ እያዘነበ ነው። እነዚህ ሀገራት የአሜሪካ ጦር ሰፈሮችን በማስተናገዳቸው የኢራን ቁጣ ሰለባ ሆነዋል። በዱባይና በዶሃ ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። ይህ ማለት ጦርነቱ በኢራን በእስራኤልና በአሜሪካ መካከል ብቻ መሆኑ ቀርቶ መላውን የነዳጅ ሀብት ማዕከል የሆነውን ባህረ ሰላጤ እየለበለበ ነው ማለት ይቻላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ካሚኒን በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ሲሉ ጠርተውታል። ትራምፕ ለኢራን ሕዝብ ባስተላለፉት መልእክትም ሀገራችሁን መልሳችሁ ተረከቡ በማለት የውስጥ አመፅ እንዲነሳ ጥሪ አቅርበዋል። ይሁን እንጂ የኢራን አብዮታዊ ዘብ ዝም አላለም። ታይቶ የማይታወቅ አውዳሚ ኦፕሬሽን በአሜሪካና በእስራኤል ላይ እንከፍታለን ሲሉ ዝተዋል። አብዮታዊ ዘበኛው አሁኑኑ በመካከለኛው ምስራቅ በሚገኙ 27 የአሜሪካ ጦር ሰፈሮችና በቴል አቪቭ ላይ ጥቃት መጀመሩን አስታውቋል። ትራምፕ በበኩላቸው ኢራን የምትሳሳት ከሆነ ከዚህ በፊት ዓለም አይታው የማታውቀውን ኃይል እጠቀማለሁ ሲሉ አስጠንቅቀዋል። በኢራን ውስጥ ያለው ሁኔታ ግን ለሁለት የተከፈለ ነው። በአንዳንድ ከተሞች የካሚኒን መሞት ተከትሎ ሰዎች ወደ አደባባይ ወጥተው ደስታቸውን እየገለጹ ይገኛሉ። ለቢቢሲ ፐርሺያን አስተያየታቸውን የሰጡ አንዳንድ የቴህራን ነዋሪዎች ካሚኒ ከሞተ በኋላ ዓለም የተሻለች ቦታ ሆናለች ሲሉ ስሜታቸውን ገልጸዋል። በሌላ በኩል ግን የገዢው አካል ደጋፊዎችና ታማኝ ተከታዮች በመሪው ሞት እያዘኑና ሞት ለአሜሪካና ለእስራኤል እያሉ ጎዳናዎችን ሞልተዋል። ሀገሪቱ በከፍተኛ ውጥረት ውስጥ ናት። አሁን ትልቁ ጥያቄ የኢራን አመራር ምን ይሆናል የሚለው ነው። ካሚኒ ለ36 ዓመታት ሀገሪቱን በብርቱ እጅ የመሩ ሰው ናቸው። የእሳቸው መወገድ በኢራን ስልጣን ላይ ትልቅ ክፍተት ፈጥሯል። የኢራን ባለስልጣናት በአሁኑ ሰዓት የመንግስትን መረጋጋት ለማሳየትና ስልጣናቸውን ያለምንም ችግር ለማሸጋገር እየሰሩ ነው። ነገር ግን የውስጥ አመፅና የውጭ ጦርነት በአንድ ላይ መገጣጠማቸው የኢራንን ሕልውና አደጋ ላይ ጥሎታል። ጦርነቱ ወደ እስራኤል ዋና ከተማ ቴል አቪቭ ደርሷል። ፍንዳታዎች በኳታርና በኤሚሬትስ ቀጥለዋል። ዓለም ቀጣዩን ደቂቃ በስጋት እየጠበቀች ነው። ይህ የሶስተኛው ዓለም ጦርነት መጀመሪያ ይሆን ወይስ አዲስ መካከለኛው ምስራቅ የሚወለድበት አጋጣሚ? ውድ የዩቲዩብ ቻናላችን ተከታታዮች፣ ይህ በየደቂቃው እየተቀያየረ ያለ ዜና ነው። አዳዲስ መረጃዎች እንዲደርሱን ወዲያውኑ ይዘን እንመለሳለን። መረጃው እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ።